እንደዚህ በጣም አፈቅርሃለሁ ብዬ አስቤ አላውቅም ነበር። አግብቼም እንኳን በጣም ነው የምወድህ። እኔ ራሴ እኮ ጫወታ መሰለኝ ነበር፣ እውነት አይመስለኝም። እንዴት ቀልዳለህ እንዴ? እንዴት ነው እንደዚህ ሊሆን የሚችለው? የምሬን እኮ ነው የምወድህ። አይ አሁንማ አውቃለሁ። አሁን በደንብ ነው የምወድህ። እኔ ካንተ የምፈልገው ፍቅር ብቻ ነው። ተኛ ደግሞ እንዳ ቆይ እስኪ አንዴ መጣ። God have mercy upon us. ወይኔ ጉዴ! ባሌ ነው የመጣው። ባሌ? አዎ God have mercy upon us. ምንድነው ሰው ይላል ቤት አጣው ቤት ነሽ? አዎ ቤት ነኝ። ምንድነው ቤቱ ተመሰቃቅሎ አዲስ አበባ? አረ ምንም አልሆነም ተስተካክሏል እኮ። ደግሞ ምንድነው ደክም ብለውሃል? ምን ሆነህ ነው? በጣም ደካማ ነው። ብዙ ቦታ ዞር እያልኩ ነበር። አይዞህ። ግን ምን ሆነህ ነው? ዛሬ ቆየህ እኮ። ምን ሆነህ ነው? እቃ ልገዛ ወጣሁ አላልኩሽም? ላሳይሽ እንጂ እቺን ገዝቼ መጣሁ። አሁን ምን መሰለሽ እዛ የገዛሁበት ልጅ ምንም አላስተማመነኝም። ይሰራል አይሰራል አላወኩም። መሞክርበትን ነገር አጣ። እዚህ ቲቪው ላይ ልሞክር ወይስ? አረ ምን ሆነህ ነው እንዴ? ቲቪ እንዴ ምን ነው? አምፖሉ ላይ ልሞክር? እሺ ምን ይሻላል? ተወኝ ፍቅርባከ። እኔ ምረው ይሄ ይቆይና በጣም እንትኑ እዚህ ላስቀምጠው። ይሄ መጋረጃው አንቺ ቆሽሿል አከ ስራ በዝቶብሻል። በቃ አንቺ እኔ አጥባለሁ። አይ ልጣባው ነኝ። አይ ችግር የለውም እኔ ፍቅር። እኔ አጥባለሁ። ይሄ መጋረጃው አይ ተው እኔ አጥባለሁ። እኔ ፍቅር አንቺ ብቻ መቸገር የለብሽም። መተጋገዝ ነው ያለብን አይደል? በቃ አጥባለሁ። ማጠብ አለብኝ አለ። ኧረ ተው በቃ እኔ ራሴ አጥባለሁኝ። ቁጭ በል ምሳልስ ቁጭ በል እኔ አጥባለሁ። እኔ ራሴ አጥባለሁ። ይሄ ደግሞ እዚህ ፊት ለፊት የሚቀመጥ ነገር አይደለም። እሺ ቁጭ በል ምሳህን ብላ። በቃ እኔ አጥባለሁኝ። ኧረ ምን ሆነሻል ዛሬ? እኔ ልጠበው በቃ አጥባለሁ ዛሬ። እንዴ ምንድነው? አጥባለሁ እንጂ ምንድነው ይሄ? ብሮ calm down it's not what you are thinking. calm down ምንድነው? አምላኬ ሆይ እኔም በጣም እንደምትወደኝ አሁን ገባኝ። መጀመሪያ በጣም እየተቸገርኩ ነበር። ይሄን የሚሞክርበትን ነገር ስለሰጠኝ አመሰግናለሁ። ብሮ ችኩዝቆ በጣም ያፈሪ ለምን አንሞክር እንደውን? ጭራሽ እንደዛማ ማለት እንደውም ሁለት ነው የገዛሁት። እንካው እኔ በጂ እኮ ነው ያዘው እንዴ ቀላ የለም እንዴ? ጭራሽ በራሴ ቤት ቀላ ያለው ሽጉጥ የምሰጥ መሰለ እንዴ? እሺ ቆይ እንጥል መጀመሪያ አስቸገርንሻ። አረ ብሉ እንግዳ እኮ ይሄ እሱ ነው። ብሉ በቃ እሺ ብሉ። እሺ ብሉ። እንበላለን እንግዲህ አትፍራ። እንደ ቤትህ ይኸው። እሺ አዎ እንደ ቤትህ ይኸው ብላ። እሺ አትፍራ ብላ። እንትን ነው እዚህ ቤቴ ጥሩ ነውና ምንም ኧረ እንዴ ሷም እንደ ብላ። ኧረ ብላ እየበላ እኮ ነው። ምንድነው? ለምን በዚህ አታነሳም? ብላ። አትፍራ። እንደዚህ በቃል እኮ ብላ። ምንድነው ተንኮሱ? ብሉ እንጂ እየበላ ነው እሱ። ብላ አንተም። ምን እበላለሁ? ሳኑን ከለለ ወሰደው እንግዲህ። አረ ቀረባ እንዴ? ብላ አንተም ዝም ብለህ። እኔ እንግዳ ስለሆነ ወይ ምንድነው? አረ ይብላ በኋላ ብሉ። ምንም እንዳንተ በዚህ አላልከኝም እንዴ? ምንድነው? እንዴ ቤቱን ነው ይሄ ያልኩ እንጂ ሳኑን ነው እንዴ? አንተ ሳኑ እኮ ነው ያየ፣ ምግቡን ነው ያየ አንተ። God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንበላም? ከዚህ ምን ማለት ነው? እኔ እንግዳ ስለሆነ ነው። አረ ይብላ በቃ እኔ ሄዳለሁ። ጭንቆ ይብላ በልቶ ይምጣ በቃ። እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለው እውነት። አረ ብሉ ዝም ብላችሁ። ምንድነው? ጨምራለሁ ካልጠገባችሁ። ይጨምራል። አዎ ብላ። እንዴ ከሆነ ብላ።
ብላ ብላ እንግዲህ ይጨመራል ያለኩ እሺ ብላ አንተም ብላ እንጂ በቃኝ ነህ እንዴ ነይ እኔ ፍቅር እየመሸ ነው ወደ ቤት እንሂድ እወድሻለሁ እሺ እኔም እወዳለሁ እንትን ነው ቤት እንዴ ቆሞ ምንድነው እንዴ ምንድነው ይሄ ሁሉ ግርግር አንተ ሰው አታንጣላልኩም ዛሬ ብቻ ትላለህ ጓደኛዬ ነው በጧት ነው የሚሄድ እሱን ደግሞ ማላይ መሰላችሁ አውጡት አንተ ተደበቅ አላልኩ አይኔ ለኝም መሰላችሁ እንዴ ጭራሽ እሱ ከጋምቤላ ነው የመጣውና እሺ ወርቅ ያመጣልሻል በዩ ከባሮ ደግሞ አሳ ራሱ ብዙ አሳ ትወዳለሽ አይደል አዎ ማንጎም ያመጣ ኧረ እባክህ እንደዛ ለዛሬ ብቻ ነው የሚመጣው አዎ በቃ ለዛሬ ፈቅጄለታለሁ ባለቤት ብር የለም ወይ ምንድነው ምን ሆነ ከዘመን እንዴ ምንድነው አንተ ያመጣኸው ዛሬ ምን እንትን ነው እሱ ቀለም ያስፈልጋል መቀየር ያስፈልጋል ለከናንተ አረዝም እዚህ ነው የምኖረው ምንድነው እንደዛ ከሆነ ውጡ በቃ እናንተ ምን ሆነ እያሰደብከኝ ነው ጭራሽ ሰው አምጥተህ አንተ ምን እኮ ነው ያወራነው እውነት እኮ ነው ውጡ በቃ እንዴ አንተ ራስህ ውጣ ከነሱ እናንተ ሂድ ጠርጃለሁ እኮ ና ውጣ አልኩ ውጣ እንዴ አትየኝ ሂድ እግሬም ተሰብሮ ወይ ጉድ አንተ አዛታ አይደናውጣ እቃዬን ይዤ መጥቼ እወጣልሻለሁ አዎ እንግዲህ እንዴት ነበር ታዲያ ሩቅ ነው ምን ላድርግ የኔ ቤት እኮ ሩቅ እኮ ነው በቃ አሁን ስማ ወንድም አሁን አንተ የድሮ ጓደኛ ነህ አዎ እና ደግሞ አሁን በቃ በክብር ነው የሚቀበል ገባ ስለዚህ አሁን በቃ ያለው አምጣና እንጀራ ልገዘልን ያን ማለት ነው በኔ ብር ነው እና እንግዳውን አንተ ጋር መጥቼ በኔ ብር እንጀራ ልትገዛ እንዴ ሳትበላ ነው እንዴ ኖርከው እስከ ዛሬ መብላት አትፈልግም ወይ አረ ሻንጣዬን አምጣ እንዴ ሆቴል አላድግም እንዴ ከሆነ እንዴ አንተ ልብሴን ራሱ ልሸጥ ነው ማለት ነው 3 ቀን ካደር አንተ ራሱ በሰላም ደር እንዴ ና አውቶቡስ ተራ አሳየኝ ታክሲ ተራ አሳየኝ ራስ ብቻ ሂድ እንዴ ባለሱቅ አቤት ከስተመር ምን ልታዘዝ አንድ ችሮ አድርገው ቶሎ በል ቾኮላሎ ቶሎ በል ከስተመር ስለቆየው በጣም ይቅርታ ሂሳቡ 150 ብር ብቻ ነው እኔ የምለው እዚህ ሰፈር ቅርብ እስር ቤት አለ እንዴ እስር ቤት እዚህ ቅርብ አለ በቃ ወሰደኛ ማለት አልገባኝም መጀመሪያ ሂሳቤን ክፈልና ወስዳለሁ እኔ የምለው አልገባክም መሰለ እኔ ምንም ብር ስለሌለኝ ነው ስለዚህ ወሰደኝ እንደዛ ነው እንደ ነገሩ እኔ እኮ አልገባኝም ነበር እና ምን የጠበቅ ነው ናኒዳ እኔት እኔ የምለው ቅርብ ነው እንደ እስር ቤት እዚህ እስር ቤቱ አይ ትንሽ ያራምዳል ግን ቅርብ ነው አዎ እና እንሮጥ